ራሱን ያጸዳ ራሱን በማጽዳት ላይ over and over ራሱን በማጽዳት ላይ ያለ ድካም ራሱን በማጥራት ላይ over and over የሰራ ሰው قد أفلح من تزكى قد أفلح من تزكى ራሱን ያለማቋረጥ ያጸዳ ሰው በርግጥ ድኗል ይላል የተጠቀመው ቃል አላህ አፍላሐ ነው አፍላሐ ሰክሰስፉል ሆኗል ስኬታማ ሆኗል እንደማለት ነው ስሮ ቃሉ አፍላሐ የሚለው ሐሳብ አልፈላህ ከሚለው የመነጨ ነው አልፈላህ ገበሬ ነው አላህ ሁላችንንም ገበሬዎች እንድንሆን ይፈልጋል ለነፍሳችን ገበሬ እንድንሆን ገበሬ ይኮተኩታል ገበሬ ቆሻሻን ያጸዳል ገበሬ ውሃን ያጠጣል ገበሬ አትክልቱን ይንከባከባል ፍሬያማ እንዲሆን ልክ እንደዚሁ ነፍሳችን እንድትለመለም ነፍሳችን እንድትበለጽግ በራሳችን ላይ ልክ እንደ ገበሬ ታታሪ ሰራተኛ እንድንሆን አላህ ሲጋብዘን قد أفلح من تزكى ይላል ተዝኪያ ፑሪፊኬሽን ነው ያለማቋረጥ ራስን የማጽዳት ስራ ኦኬ የሰው ልጅ አካል የሚባል ነገር አለው ፊዚካል ቦዲ ያለን አካላችን እንዲቀጥል እስትንፋሳችን እንዲቀጥል አካላዊ ምግብ ያስፈልገናል መጠጥ ያስፈልገናል የመሳሰሉ ነገሮች ሶ የአካል ኒድስ አሉ ፊዚካል ኒድስ ብለን የምንጠራቸው ልክ እንደዚሁ የሰው ልጅ ስሜት አለው ኢሞሽናል ኒድስ አለው